እውነቱን እንነጋገር ከተባለ ወደ ኢራን ለመሄድ ትኬት ስቆርጥ ኑዛዜ ለመጻፍ ምንም አልቀረኝም ነበርም። ጓደኞቼ አበደ አሉኝ። ቤተሰብ ጸሎት ያዛለኝ። ዜናውን ስትሰሙ ኢራን ማለት ሁሉም ሰው ቦምብ ታጥቆ መንገድ ላይ ሰይፍ እየተወራወረ የሚኖርባት ሀገር ትመስላለች። አውሮፕላኑ ቴህራን ኢማም ኬሜኒ ኤርፖርት ሲያርፍ ልቤ ደረቴን ጥሳ ልትወጣ ነበር። በቅድሚያ ግን ይህን ቻናል ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ በማድረግ ብዙዎች ጋር እንዲደርስ አድርጉ። ሐሳብ በመስጠት ተሳተፉ። ፓስፖርት ቁጥጥር የሚደረግበት ቦታ እንደደረስኩ ተሰለፍኩ። የኦፊሰሩ ፊት ኮስታራ ነው። ጺሙን አሳድጎ በጥርጣሬ አይን አተኩሮ አየኝ። አለቀልኝ። አሁን ሊያስረኝ ነው ብዬ ስርበተበት ፓስፖርቴን አየና ቀና ብሎ በሰፊው ፈገግ አለ። ዌልከም ቱ ኢራን ዩ ሉክ ላይክ ማይ ካውዝን አለኝ። ጠይምነቴን የማውቀው እኔ የአክስቱ ወይንም የአጎቱ ልጅ እንደማልመስል ገብቶኛል። ከድንጋጤ ብዛት የተነሳ መልስ ጠፋኝ። ከኤርፖርት እንደወጣው ያገኘሁት ነገር ደግሞ ሌላ ጉር ነው። የታክሲ ሾፌሮች ተሻምተው ሻንጣዬን ተቀብለው ሻይ ጠጣ፣ ቡና ጠጣ እያሉ ሲያጨናንቁኝ ግራ ገባኝ። ሊገሉኝ ነው ወይንስ ምን ሊያረጉ ስል ውስጤን ጠየቅኩት። ለመጀመሪያዎቹ ደቂቃዎች ያየኋት ኢራንና ስትነገረኝ የነበረችው ኢራን ሰማይና ምድር ሆነዋል። አየሩ ደስ ይላል። ከተማዋ ጽዱ ናት። ሰዎች ፊታቸው ላይ ብርሃን ይነበባል። እዚህ ሀገር ሽብር ያለው ዜና ላይ ብቻ እንደሆነ ምድሯን በረገጣችሁ ገና በመጀመሪያው ደቂቃ ይገባችኋል፣ ትረዳላችሁ። በቅጽበት ሚሊዮነር መሆን የምትፈልጉ እስኪ እጃችሁን አውጡ። እንግዲያውስ ወደ ኢራን ኑ። እዚህ ሀገር $100 ይዛችሁ ከገባችሁ የሀገሪቱ ባለሀብት እናንተ ናችሁ። ባንክ ገብቼ $100 ስመነዝር የተሰጠኝን የገንዘብ ብዛት ሳየው ለአፍታ ያህል የባንክ ዘራፊ እንደሆንኩ ተሰምቶኛል። ኪሴ ሞላ። የሱሪ ኪስ፣ የጃኬቴም ኪስ ሞላ። መጨረሻ ላይ ፌስታል ገዛው። ግን ችግሩ ያለው እዚህ ጋር ነው። ኢራን ውስጥ ሂሳብ የማትችሉ ከሆነ ሕይወት ገሃነም ትሆናለች። ሁለት አይነት ገንዘብ አለ፣ ሪያልና ቶማን። መንግስት ሪያል ይላል፣ ህዝቡ ቶማን ይላል። ልዩነቱ 1-0 ነው። አንድ ቀን ሱቅ ገብቼ ውሃ ስጠይቅ ሻጩ 50,000 ነው አለኝ። ድንጋጤ ለቀቀብኝ። ለአንድ ውሃ 50,000 ወርቅ ነው እንዴ ብዬ አማረርኩ። በኋላ ነው ታዲያ የገባኝ። ለካስ 50,000 ሪያል ማለቱ ነው። ይህ ማለት በእኛ ሀገር 5 ወይንም 10 ብር ማለት ነው። የመጀመሪያ ሰሞን የታክሲ ሾፌር የታክሲ ገንዘብ ለመክፈል 2 ሚሊዮን ሲለኝ የመኪናውን ዋጋ የሚነግረኝ መስሎኝ ነበር። ለካስ 200,000 ቶማን ማለቱ ነው። እናንተ እዚህ ብትመጡ መጀመሪያ ቀን ካልኩሌተር ይዛችሁ እንኳን እንደምታብዱ እርግጠኛ ነኝ። ደሞ የገንዘቡ ኖት ብዛት፣ አንድ ቡና ለመጠጣት የምትከፍሉት ገንዘብ ካርቶን ይሞላል። እዚህ ሀገር ቦርሳ ሳይሆን ጆንያ ነው የሚያስፈልገው። ኢትዮጵያ ውስጥ ኔትወርክ ሲጠፋ እናማርራለን። ኢራን ውስጥስ ኢንተርኔት አለ ወይ ብትሉኝ መልሱ ሁለቱም ነው። አለም የለምም። ፌስቡክ፣ ኢንስታግራም፣ ዩቲዩብ፣ ቴሌግራም ሁሉም ዝግ ናቸው። ስልኬን አውጥቼ ኢንስታግራም ስከፍት ኖ ኮኔክሽን ይላል። አለቀለኝ አልኩ። እንዴት ለቤተሰብ ደህና መሆኔን እናገራለሁ በሚል ተጨነቅኩ። ግን ኢራናውያንን አታውቋቸውም። እነሱ መፍትሄ አያጡም። ገና ከታክሲ እንደወረድኩ አንድ ልጅ መጣና ስልኬን ተቀብሎ 5 አይነት ቪፒኤን ጫነልኝ። እዚህ ሀገር ሕፃን አዋቂው ሳይቀር ስልኩ ላይ ቢያንስ 10 የቪፒኤን አይነት አለው። መንግስት ይዘጋዋል፣ እነሱ በሌላ በኩል ይከፍቱታል። ኢራን ውስጥ ስትሆኑ የዲጂታል ሃኪንግ ክህሎታችሁ ያድጋል። ኢንተርኔት ለማግኘት የምታደርጉት ትግል ራሱን የቻለ ጀብዱ ነው። አለመገዛት፣ አርበኝነት። ግን አንዴ ከተገናኛችሁ በኋላ የኢራን ኢንስታግራም መንደር ስትገቡ ሌላ ዓለም ነው። ውጭ ላይ ሂጃብ የለበሱ ሴቶች ኢንስታግራም ላይ ግን ፋሽኒስታ ናቸው። ይሄ የኢራን የፐብሊክና የፕራይቬት ህይወት ልዩነት እጃችሁን በአፋችሁ ያስጭናችኋል። አሁን የምነግራችሁን በደንብ ስሙኝ። እዚህ ኢራን ብትመጡ ለጤናችሁ ስትሉ መጠንቀቅ ያለባችሁ ነገር ቢኖር ታሮፍ ይባላል። ይህ ባህል እኔን ሊያሳብደኝ ነበር። ታክሲ ውስጥ ገብቼ እንደወረድኩ ስንት ነው አልኩት። ሾፌሩ በመስተዋቱ እያየኝ እጁን ደረቱ ላይ አድርጎ እረ አይሆንም፣ አትክፈል፣ አንተ እንግዳችን ነህ፣ በነፃ ይሆንልህ አለኝ። እኔም የዋህ አይደለው ዋው እንዴት ጥሩ ህዝቦች ናቸው ብዬ ቴንኪው ብዬ ልወርድ ስል ሰውየው በሩን አልከፍታለኝ። ለካ ህጉ እንዲህ ነው። እሱ አትክፈል ማለት አለበት፣ አንተ ደግሞ እረ እባክህ ተቀበለኝ ማለት አለብህ። እሱ ደግሞ መልሶ እረ በጭራሽ ነፍሴን እሰጥሃለሁ እንጂ ገንዘብ አልቀበልም ይላል። አንተ ደግሞ ትለምነዋለህ፣
በመጨረሻ ግን መቀበሉ አይቀርም። ኢትዮጵያውያን ተግዳዳሪዎች ነን እንላለን፣ በተለይ ደግሞ ጎንደሬዎች። ቢሆንም ግን በፍጹም ከኢራን አንደርስም። ታዲያ ይህ ነገር ሱቅም አለ። ልብስ ገዝታችሁ ክፍያውን ተው የተባላችሁ እንደሆነ አምናችሁ እንዳትወጡ፣ አለበለዚያ ሌባ ተብላችሁ ትታሰራላችሁ። ኢትዮጵያ ውስጥ ሰው ሲጋብዝ ደስ ይላል። እዚህ ግን ሂሳብ ለመክፈል የሚደረገው ጦርነት ሌላ ታሪክ ነው። ሬስቶራንት ውስጥ ሰዎች ሂሳብ ለመክፈል ሲጣሉ ቦክስ የሚቀራቸው ይመስላል። እኔ መጀመሪያ ሰሞን ግራ ገብቶኝ ዝም ብዬ አያቸው ነበር። እናንተ እዚህች ሀገር የሄዳችሁ እንደሆነ 3 ጊዜ በግድ ብላችሁም ቢሆን ክፈሉ፣ ካልሆነ ግን በየዋህነታችሁ ጦርነት ውስጥ ትወድቃላችሁ። አዲስ አበባ ላይ የትራንስፖርት ሕግ ብዙም አይከበርም ትሉ ይሆናል። ቴህራን ብትመጡ ግን ለኛ ሀገር ሾፌሮች የምስጋና ደብዳቤ ትጽፋላችሁ። እዚህ ሀገር የመንገድ ሕግ የሚባል ነገር ለአስተያየት ያህል ብቻ ነው። መንገድ ማቋረጥ ማለት በነፍስህ መፈረም ማለት ነው። መኪናዎች አይቆሙም። ዘዴው ምንድነው ካላችሁኝ፣ አይናችሁን ጨፍናችሁ ማለፍ፣ ጸሎት አድርጋችሁ መግባት ነው። እናንተ ከቆማችሁ ይገጫችኋል። በራስ መተማመን ከገባችሁ ግን መኪናዎቹ በተአምር አልፈዋችሁ ይሄዳሉ። እኔ የመጀመሪያ ቀን መንገድ ለመሻገር 20 ደቂቃ ፈጅቶብኛል። አንዲት አሮጊት ሴትዮ ነበረች እጄን ይዛ ያሻገረችኝ። በተለይ ደግሞ ብሉ ኒሳን የሚባሉ የጭነት መኪኖች አሉ። እነዚህ የመንገድ አሸባሪዎች ናቸው። የትም ይገባሉ፣ በማንኛውም ፍጥነት ይሄዳሉ። ሞተር ሳይክሎችም በእግረኛ መንገድ ሲሄዱ ታያላችሁ። ስለዚህ መንገድ ስትሄዱ ፊት ለፊታችሁ ብቻ ሳይሆን ኋላችሁንም ማየት አለባችሁ። ቴህራን ውስጥ በእግር መሄድ ራሱ ኤክስትሪም ስፖርት ነው። ሌላው ያስገረመኝ ነገር መንገድ ላይ ስትሄዱ ብዙ ሴቶችና ወንዶች አፍንጫቸው ላይ ነጭ ፕላስተር ለጥፈው ታያላችሁ። መጀመሪያ ላይ ምንድነው በጀማ ተጣልተው ቦክስ ተማቱ እንዴ ብዬ ነበር። ለካስ ኢራን የዓለማችን የአፍንጫ ቀዶ ጥገና ዋና ከተማ ናት። እዚህ አፍንጫን ማስተካከል የሀብት ምልክት ነው። እንዲያውም አንዳንዶቹ ቀዶ ጥገናውን ሳያደርጉ ዝም ብለው ፕላስተሩን ለጥፈው ይዞራሉ፣ ሀብታም ለመምሰል ማለት ነው። ስለ ኢራናውያን ምግብ ደግሞ ልንገራችሁ። የኢራን ምግብ ከኢትዮጵያ ምግብ ጋር ይመሳሰላል፣ ግን አንድ ትልቅ ልዩነት አለው። እነሱ የሩዝ ሱሰኞች ናቸው። ጠዋት ሩዝ፣ ከሰዓት ሩዝ፣ ማታ ሩዝ። እኔ ሳምንት ከቆየው በኋላ እንጀራ አይኔ ላይ ውልብ አለብኝ። እንጀራ የለም ብዬ ስጠይቅ ማን ይረዳኝ? አንድ ሐሳብ መጣልኝ። የሀገሬን እንጀራ በፎቶ አሳየዋቸው። አንድ ምንጣፍ የሚረዝብ ላቫሽ የሚባል ዳቦ አመጡልኝ። ግን እውነት ለመናገር የኢራን ኬባብ ሲበላ ምላሳችሁ ላይ ይቀልጣል። በግ በተፈጥሮው ቅመም የሆነባት ሀገር ብትኖር ኢራን ናት። በኢራን በፋርስ ወይንም በፔርሺያውያን ባህልና ቋንቋ ኬባብ የሀገሪቱ ብሔራዊ ምግብ ተደርጎ የሚቆጠር ሲሆን ትርጉሙም የተጠበሰ ስጋ ማለት ነው። በኢራን ኬባብ የሚዘጋጀው በልዩ ጥበብ ሲሆን በጣም የታወቁ አይነቶች አሉ። የመጀመሪያው ኩብዴህ የሚሉት ሲሆን ይህ በጣም የታወቀው የኢራን ኬባብ ነው። የተፈጨ የበግ ወይንም የከብት ስጋ ከቀይ ሽንኩርትና ከተለያዩ ቅመማ ቅመሞች ጋር ተለውሶ በሰፊ የብረት ምጣድ ላይ ተለጥፎ በእሳት ላይ የሚጠበስ ነው። ኬባብ ባርጅ በቀጭኑ የተዘለዘለ የበግ ወይንም የከብት ስጋ ጥብስ ነው። ሌላኛው ደግሞ ታህዴግ የሚሉት ነገር አለ። የሩዝ ከድስቱ ስር ያረረው ክፍል ማለት ነው። እዚህ ሀገር ለታህዴግ ሲባል ጦርነት ይነሳል። በስህተት የሰውን ታህዴግ እንዳትበሉ፣ ይቅርታ የለውም አደራ። አንድ የደረሰብኝን የህይወት ዘመን ውርደት ልንገራችሁ። ቴህራን ውስጥ ባቡር መጠቀም በጣም ርካሽና ፈጣን ነው። ግን አንድ ትልቅ ወጥመድ አለበት። ምን ሆነ መሰላችሁ? ባቡሩ መጣና ቆመ። እኔም እንደ አዲስ አበባ ልምዴ በመጋፋት ቀድሜ ገባው። ገብቼ እንደተቀመጥኩ አንድ ነገር ቀልቤን ሳበው። ዙሪያዬን ሳየው ሁሉም ሴቶች ናቸው። አንድም ወንድ የለም። ምንድነው ዛሬ የወንዶች ቀን አይደለም እንዴ? አንድም ወንድ የለም። ምንድነው ዛሬ የወንዶች ቀን አይደለም እንዴ ብዬ ግራ ተጋብቼ ስገለማመጥ ሁሉም ሴቶች አፍጠው ያዩኛል። አንዱ ወንድሜ በውጭ መስታወት በኩል እያየ በምልክት ውጣ ውጣ ይለኛል። ለካስ ኢራን ውስጥ የባቡር የመጀመሪያና የመጨረሻ ክፍል ለሴቶች ብቻ ነው። መሃል ላይ ያለው ደግሞ የወንዶችና የሴቶች ቅልቅል ነው። እኔ ሄጄ የገባሁት የሴቶቹ ፉርጎ ውስጥ ኖሯል።
በዛ ፍጥነት እንዴት ዘልዬ እንደወጣው እኔና ፈጣሪ ነን የምናውቀው። ይህ ሕግ ታዲያ የሚገርመው ሴቶች ወደ ወንዶቹ፣ ሴቶችና ወንዶች አንድ ላይ ወዳሉበት መግባት ይችላሉ። ወንዶች ግን ወደ ሴቶቹ መግባት በጥብቅ የተከለከለ ነው። እናንተም ብትሄዱ ባቡር ላይ ከመሳፈራችሁ በፊት ምልክቱን እዩ። ካልሆነ ግን እንደኔ የዓመቱ ምርጥ የሀፍረት ተሸላሚ ሆናችሁ ትወጣላችሁ። ኢትዮጵያ ውስጥ የራሳችን ፊደልና የቀን አቆጣጠር አለን ብለን እንኮራለን አይደል? አዎ በእርግጥም አለን። እኛ አሁን በ2010ዎቹ መጨረሻ ላይ ነን። ቀሪው ዓለምም በ2020ዎቹ ውስጥ ይገኛል። ኢራን ስትሄዱ ግን ወደ ኋላ ነው የምትመለሱት። ስንት መሰላችሁ? ወደ 1400 ምናምን ዓመተ ምህረት። ኢራን የራሷ የሆነ የሶላር ሂጅሪ ካሌንደር ትጠቀማለች። ገና ኤርፖርት ወርጄ ቪዛዬን ሳየው የተሰጠኝ በ1404 ዓመተ ምህረት ነው። ድንገት ወደ ሌላ ዘመን የተሳፈርኩ መሰለኝ። ሳላስበው የጊዜ ተጓዥ ሆንኩ ማለት ነው ብዬ ለራሴ ፈገግ አልኩ። አዲስ ዓመታቸውስ መቼ ነው ካላችሁኝ፣ ልክ እንደ አውሮፓውያኑ ጃንዋሪ 1 አይደለም። ልክ እንደኛ እንደ ኢትዮጵያውያኑም መስከረም አይደለም። ማርች 21 መጋቢት አካባቢ ነው። ይህ ቀን ኖሩዝ ይባላል። ትርጉሙም አዲስ ቀን ማለት ነው። በዚህ ቀን ኢራን ሙሉ ለሙሉ ትዘጋለች። ለ2 ሳምንት የሚቆይ ጭፈራ፣ ምግብና ግብዣ አለ። ስለዚህ ኢራን ስትሄዱ ሰዓታችሁን ብቻ ሳይሆን ዘመናችሁንም ነው የምትቀይሩት። ከ2020 ምናምን ወደ 1400 ገደማ ለመመለስ የፈለገ ትኬት ይቁረጥ። ስለ ኢራን አውርተን ስለ ሻይ ካላወራን ወንጀል ነው። እዚህ ሀገር ሰውነታቸው ውስጥ የሚፈሰው ደም ሳይሆን ሻይ ነው ማለት ይቻላል። በጠዋት ሻይ፣ ከምሳ በኋላ ሻይ፣ ማታ ሻይ፣ ገበያ ላይም ሻይ፣ የትም ሄዱ ሻይ ይጋብዟቸዋል። ግን አጠጣጡ አንድ ጥበብ አለው። እኛ ስኳሩ ሻይ ውስጥ ጨምረን ካሟሟን በኋላ ነው የምንጠጣው። እነሱ ግን እንደዛ ስታደርጉ ቢያዩአችሁ በጣም ይገረማሉ፣ ይደነግጣሉ። የኢራን ስታይልስ ምንድነው ካላችሁኝ፣ አንኳር ስኳር ታነሳላችሁ፣ ጥርሳችሁ ውስጥ ትይዙታላችሁ። ከዛም ትኩስ ሻዩን በስኳሩ ላይ አድርጋችሁ መጠጣት። እኔ ለመጀመሪያ ጊዜ ስሞክር ምን ያደረኩ ይመስላችኋል? ስኳሩን ቆርጥም የዋጥኩት። ኋላ ግን ዘዴው ገባኝ። ሻዩ በስኳሩ አልፎ ሲገባ ያለው ጣዕም ልዩ ነው። ደግሞ ሻያቸው አያረካም። ብርጭቆ ትንሽ ስለሆነችም ሊሆን ይችላል ሳታስቡት 10 ብርጭቆ ትጠጣላችሁ። ኢራን ውስጥ ሻይ መጠጣት ማለት ማውራት፣ መጫወትና መገናኘት ማለት ነው። ሻይ እምቢ ማለት ደግሞ ትልቅ ነውር ነው። እኛ ሀገር በሞቴ ተብላችሁ ቡና እምቢ ከማለት ጋር ይስተካከላል። ስለዚህ ስኳራችሁን ይዛችሁ መዘጋጀት ነው። በመጨረሻም የገጠመኝን ልንገራችሁ። ግራንድ ባዛር ነው። ይሄ ቦታ ገበያ ሳይሆን ከተማ ነው። ወደ 10 ኪሎ ሜትር የሚረዝም የውስጥ ለውስጥ መንገድ አለው። አንድ ጊዜ ካልሲ ልገዛ ገብቼ ለ3 ሰዓት ያህል መውጫ ጠፍቶብኝ ተሽከርክሬያለሁ። ልክ እንደ ላብራቶሪ ይመስላል፣ ግን መጥፋቱ ራሱ ደስ ይላል። ለምን? የምታዩት ነገር ሁሉ አጃይብ ስለሆነ። በተለይ ምንጣፍ። የፋርስ ምንጣፍ ሲባል ዝም ብሎ ስም አይደለም። አንዳንድ ምንጣፎች ዋጋቸው መኪናም ያስገዛል። ባለሱቆቹ ምንጣፉን ሲዘረጉት ስዕል እንጂ ዕቃ አይመስልም። ይሄ እኮ ሕይወት ያለው ምንጣፍ ነው ብለው ሊሸጡልኝም ሞክረው ነበር። እኔ ግን ኪሴን ስለማውቀው በሳቅ አለፍኳቸው። ባዛር ውስጥ ጩኸቱ፣ የቅመሙ ሽታ፣ የምንጣፉ ቀለምና በየመሃሉ የሚሸጠው ፒስታቺዮ ቅንጣት ቀልባችሁን ስውር ያደርገዋል። እዚህ ቦታ ለመግባት ካሰባችሁ የጂፒኤስ መነሻችሁን እንዳትረሱ። ይህ አልሆን ብሎ የጠፋችሁ እንደሆነ ግን አትጨነቁ። አንድ ኢራናዊ መጥቶ ሻይ ጋብዞ መንገድ ይመራችኋል። በመጨረሻም ከዚህ ሁሉ እብደት፣ ከትራፊኩ፣ ከኢንተርኔት ችግሩና ከገንዘብ ብዛቱ ጀርባ ኢራን ልቤን ሰረቀችኝ። ኢስፋሃን ከተማ ላይ ማታ ማታ ድልድይ ስር ተቀምጠው ሰዎች ግጥም ሲያነቡ ሲዘፍኑ ብታዩ ፖለቲካው ይጠፋል፣ ጥላቻው ይሟሟል። ኢራናውያን እጅግ በጣም እንግዳ ተቀባይ ናቸው። መንገድ ላይ ያለፍኩ ብቻዬን ከየት ነው የመጣኸው ብለው ጠይቀውኝ ከኢትዮጵያ ስላቸው ቤታቸው ወስደው ምሳ የጋበዙኝን ሰዎች ቤት ይቁጠራቸው። እዚህ የሚመጣ እንግዳ ቱሪስት ሳይሆን
የጠፋ ዘመድ ይመስላቸዋል። ከኢራን መልስ ጓደኞቼ እንዴት ነበር ተረፍክ ብለው ጠየቁኝ። እኔ ግን ፈገግ ብዬ ኢራን ማለት በዜና የምታዩት ሀገር አይደለችም፣ እዛ ጋር ያለውን ፍቅር ታሪክና ፈገግታ ሄዳችሁ ካላያችሁ በስተቀር አይገባችሁም። ስለዚህ መሄድ ካሰባችሁ ሻንጣችሁን ብቻ ሳይሆን ልባችሁንም አዘጋጁ። ምናልባት እንደኔ ልባችሁን ጥላችሁ ልትመለሱ ትችላላችሁና አልኳቸው። የኢራን ቆይታዬ ከተመቻችሁ ላይክ አድርጉ። ይህን ቻናል ሰብስክራይብ ማድረግ አትርሱ። ላይክ በማድረግ ብዙዎች ጋር እንዲደርስ አድርጉ። ሐሳባችሁን ስጡኝ። በቀጣይ እንድንጎበኘው የምትፈልጉትን ሀገር ኮሜንት ላይ ጻፉልኝ። ሰላም።